አንዱ ስለመቤታችን ከሚነሱ ነገሮች መካከል እመቤታችን ከተወለደች በኋላ ወይም እመቤታችን በእናቷ ማህፀን በነበረችበት ጊዜ ላይ በጣም መሰረታዊ ከሚነሱ ጥያቄዎች መካከል እመቤታችንን የቀደመው በደል ነበረባት ብለው የሚያነሱ አሉ። ክብር ይግባትና እመቤታችን ግን አልነበረባት። ሩቅ ሳንሄድ የምናስረዳው በስነ ፍጥረት እሁድ እግዚአብሔር አምላክ የፈጠረውን ውሃ ሰኞ ነው የከፈለው። እየሰማችሁ ሰኞ ነው የከፈለው። አንደኛውን እጅ ጠፈር አደረገ። አንደኛውን እጅ ከምድር ላይ ሰው መመላለስ ይችልበት ዘንድ ከታች አደረገው፣ ውቅያኖስ ባህር አደረገው። አንደኛውን ጠፈር ከሚባለው ሰማይ በላይ አደረገው። እንዲያውም መጽሐፈ ሄኖክ ሲናገር ወንዳ ወንድ ውሃን የሚለው ይሄኛው ነው። እየሰማችሁ እስቲ ወንዳ ወንድ ውሃ ብሎ ጠፈርን ደግሞ ሴታ ሴት ውሃ ብሎ ነው የሚጠራው። ይሄንን ወንዳ ወንድ የተባለው ሃኖስ የሚባለውን ውሃ ባቢል በሚባል ንፋስ አሰሩ። እንደው ስነ ፍጥረቱን ብንተው ክርስቲያኖች ሃኖስ የሚባለው ውሃ እና ባቢል የሚባለው የታሰረበት ንፋስ እኮ ከስነ ፍጥረት ያለፈ ምስጢር ነው ያለው። ያ ውሃ ኦሪት ዘፍጥረት ምዕራፍ 6 ላይ ሰዎች በደል በበደሉበት ጊዜ ላይ ሰማይ ተከፍቶ የወረደው ውሃ ነው። እግዚአብሔር አምላክ ግን ያንን ውሃ መልሶ የሰው ልጆችን እንዳያጠፋ አስቀድሞውኑ ባቢል በሚባል ንፋስ አስሮት ነበር፣ እንዳይወርድ ከልክሎት ነበር። ሊቃውንት ያ ንፋስ የታሰረው ምንድነው ብላችሁ ብትጠይቁ መንፈስ ቅዱስ ነው ብሎ ይናገራሉ። ሃኖስ የሚባለው አጥፊው ውሃ ደግሞ ጥንተ አብሶ ነው፣ የመጀመሪያው በደል ነው። ጠፈር እመቤታችን ናት። ጠፈሩ ላይ ያ ሃኖስ የሚባል ውሃ እንዳልነካበት ሁሉ እመቤታችንም ላይ ያ ሃኖስ ብጽብጽ የሆነው ጥንተ አብሶ ወንዳ ወንድ ተብሎ የሚነገረው ሁሉንም የኃጢአት የመርገም ጨርቅ ሲያራቁታቸው የነበረው እሷ ጋር ግን ሲመጣ ሃኖሱ ባቢል በሚባል ንፋስ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠብቋት ነበር። ለዛ እኮ ነው እመቤታችንን ዛሬ በመናከብረው በዓል ላይ ትላንት ሊቃውንቱ ሲያመሰግኗት እንዲያሏት ማርያም እስተታቱ ውስተ ከርሱ ለአዳም ከመባህሪ ጻዳ ብለን አመሰገናት። ሃሌሉያ ብለን እመቤታችን ግን በአዳም ጎን ውስጥ ልክ እንደምታበራ እንደ ነጭ ዕንቁ ትንቦገቦግ ነበራል። አዳም አስቀድሞ ፍጥረታትን እያየ ደስ ይለው የነበረው አዳም ከገነት ከተባረረ በኋላ ተስፋ አድርጎ የቺን ምድር እሾህ አሜከላ ያበቀለችበት ሲኖር እያማረረም ቢሆን ነገና ከነገ ወዲያ ግን ተስፋ አለኝ ብሎ ሲቋጥር የነበረው በእመቤታችን ዕንቁ መገኛው ካፈር። ይሄን ማናችንም አንክድ። አፈሩን ብንቆፍረው ዕንቁን እናገኘዋለን። ዕንቁ ግን አፈሩን አይመስልም። እመቤታችን መገኛዋ ካፈር ከሰው ነው፣ ምንም ጥርጥር የለውም። ግን ሰውን አትመስልም እመቤታችን። እንደ ሰው የረከሰች፣ እንደ ሰው የጎሰቆለች፣ እንደ ሰው የቀደመው ነገር በሙሉ መልሶ የሚጠየቅባት አይደለም።